minus 3 which is equals to አሁን ይሄ ብቻውን ለማስቀረት ይሄን ተርም ዜሮ ለማምጣት እሺ ሌላኛው ጥያቄያችን ደግሞ show the following expression is the correct decomposition of the rational expression ጥያቄው ምንድነው rational expression 2x minus 3 over x squared plus x minus 2 ይሄ በራሽናል ዲኮምፖዚሽን ሲተነተን ትክክለኛ ኤክስፕሬሽን የትኛው ነው? ዘይን ምንድነው ዋና መነሻችን 2x minus 3 the whole over x squared plus x minus 2 ምንድነው እዚህ ጋር መጀመሪያ ማየት ያለብን ዲግሪ ኦፍ ኑሜሬተር እና ዲግሪ ኦፍ ዲኖሚኔተር የአካፋዩ ዲግሪ እና የተካፋዩ ዲግሪ ኮምፔር እናደርጋለን። ለምሳሌ 2x - 3 ሲል እዚህ ጋር ሃየር ዲግሪው x ሃየር ዲግሪ ስንት ነው? 1 ነው። እዚህ ጋር ደግሞ ሃየር ዲግሪ 2 ነው። ስለዚህ የላሉ ከታችኛው ዲግሪ ካነሰ ዲግሪ ኦፍ ኑሜሬተር ሌዛ ዲግሪ ኦፍ ዲኖሚኔተር ከሆነ ፕሮፐር ፍራክሽን እንለዋለን። ዜን ዲግሪ ኦፍ ዲኖሚኔተር ግሬተር ዛን ዲግሪ ኦፍ ኑሜሬተር ከሆነ ደግሞ ኢምፕሮፐር እንላለን ማለት ነው። ኢምፕሮፐር እንላለን። ስለዚህ ፕሮፐር ፍራክሽን ነው። ዜን ምንድነው ማድረግ የምንችለው 2x - 3 the whole over የታችኛው እናደርጋለን ማለት ነው። ፋክተራይዝ እናደርጋለን። x ስኩዌር ፕላስ x - 2 ማለት ፋክተራይዝ ስናደርግ ሁለት ቁጥሮች አሉ ተባዝተው -2 ተደምረው ደግሞ አንድ የሚሰጡ ተባዝተው -2 ማለት አንድ ሲባዛ በ-2 -2 አንድ ሲደመር -2 1 ታይምስ -2 ሁለት ቁጥሮች የኤ ኮኤፊሺየንት እና የሲ ኮኤፊሺየንት የሲ እና የኤ ኮኤፊሺየንት ጊዜ -2 የሚሰጡ ያ ማለት x ስኩዌር ፕላስ 2x ብል ማይነስ x ብል ማይነስ 2 ብል ይሄ 2x ማይነስ x የሚለው ከማን ጋር እኩል ነው? ከx ጋር እኩል ነው ማለት ነው። ከx ጋር እኩል ነው። ስለዚህ x ስኩዌር ማይነስ x ላምጣት ማይነስ x ፕላስ 2x ማይነስ 2 ብለው እኩል ይሆናል x ኢንቱ x ማይነስ 1 እዚህ ጋር የጋራ ወሰድኩ ሲደመር 2 የጋራ ወሰድ 2 ኢንቱ x ማይነስ 1 ይሄ 2x ማይነስ 2 ማለት 2 የጋራ ወሰድ x ማይነስ 1 ነው። ዜን x ማይነስ 1 የጋራ x ማይነስ 1 ይሄን የጋራ ወሰድኩ ታይምስ x ፕላስ 2 ዜን x ስኩዌር ፕላስ x ማይነስ 2 ማለት x ማይነስ 1 ታይምስ x ፕላስ 2 ነው። ስለዚህ በዚህ ቦታ ማን እንተካለን? x ማይነስ 1 ታይምስ x 2 ፋክተራይዝ ካደረግን በኋላ ቀጣይ ስቴፕ ምንድነው የሚሆነው? ወደ ፓርሻል ፍራክሽን ለመቀየር a over x minus 1 plus b over a over x minus 1 ካልኩኝ b over x plus 2 ነው። x plus 2 then after which is equals to LCM ማን እንወስዳለን? a ከማን ጋር እኩል ነው? ከዚህ ኤክስፕሬሽን ጋር እኩል ነው። LCM ማን እንወስዳለን? x minus 1 x plus 2 እሺ ይሄን ካደረኩ በኋላ x minus 1 times x plus 2 divided by x minus 1 x plus 2 ይመጣል a into x plus 2 plus x minus 1 times x plus 2 divided by x plus 2 x minus 1 ይመጣል ዜን b into x minus 1 እሺ
ያን ኤክስፕሬሽን ከሄድኩ በኋላ ያን ኤክስፕሬሽን ከወሰድኩ በኋላ ምንድን ነው የሚሆነው ቀጣይ ስቴፕ? እሺ 2x minus 3 the whole over x minus 1 times x plus 2 እኩል ይሆናል a into x plus 2 times plus b into x minus 1 b into x minus 1 the whole over x minus 1 times x plus 2 then 2x minus 3 over x minus 1 times x plus 2 which is equals to a into x plus 2 plus b into x minus 1 the whole over x minus 1 times x plus 2 ከሆነ ይሄን ክሪክሮስ ማድረግ ሁለቱ እኩል ከሆኑ የኛው ኤክስፕሬሽን ኦልሬዲ ከዚህኛው ጋር እኩል ስለሆነ ማን ብቻ ይቀረናል? ስለዚህ 2x minus 3 which is equals to a into x plus 2 plus b into x minus 1 ይሄን የተጣፋው እኩል ስለሆነ ሁለቱ ይሄ ከዚህኛው ጋር የሚባዙ እርስ በራሱ ላይ የሚጣፉ ማለት ነው። ዜን አሁን ምንድነው 2x minus 1 ማለት a into x plus 2 plus b into x minus 1 ጋር እኩል ሆነ ማለት ነው። አሁን እዚህ ከደረስን በኋላ በሁለት መንገድ መስራት እንችላለን። አንደኛ 2x minus 3 which is equals to አሁን a ብቻውን ለማስቀረት ይሄን ተርም 0 ለማምጣት at x is equals to 1 እንተካበት። ኤክስን 1 ስንተካ የቢ ተርም 0 እና እዚህ ጋር ይቀራል ቫሪያብል a ብቻ ትቀራለች ማለት ነው። ስለዚህ at x which is equals to 1 a into x plus 2 ይቀራል ማለት ነው። a ለምን ስለሚሆን ፕላስ b into 1 minus 1 0 ይመጣል። ዜን 2 into x 1 ነች minus 3 which is equals to a into x value 1 ነች 1 plus 2 times 1 minus 3 which is equals to a times 1 plus 2 3 then 2 minus 3 which is equals to 3a. This implies that 3a which is equals to minus 1 a which is equals to minus 1 over 3 a which is equals to minus 1 over 3 ይመጣል ማለት ነው። ዜን አሁን ወደ ኋላ እንመለስና 2x minus 3 which is equals to a into x plus 2 plus b into x minus 1 ወደሚለው ቅድም ምን አድርገናል? የኤንተር ለማስቀረት በኤክስ ቦታ እዚህ ጋር ወን ስንተካ b0 ይሆናል። አሁን ደግሞ ኤን 0 አድርገን ቢን ብቻ ለማስቀረት ከማይነስ 2 ጋር በኤክስ ቦታ ማይነስ ስንጠቀም 0 ይሆንና ስለዚህ ቢ ብቻ ይቀርናል ማለት ነው። 2x minus 3 is equals to a into x plus 2 plus b into x minus 1 at x is equals to minus 2 then 2 into minus 2 በx ቦታ minus 2 ተካው minus 3 which is equals to a into minus 2 ተካው which is minus 2 plus 2 plus b into minus 2 minus 1 ስለዚህ ይሄ ምን ሆነልኝ ማለት ነው? 0 ሆነልኝ ማለት ነው። ስለዚህ minus 2 plus 2 0 a times 0 0 ይሆናል። a term 0 ሆነ። ስለዚህ ማን ቀረ? b ብቻ ቀረኝ ማለት ነው። ዜን minus 4 minus 3 which is equals to b into minus 3 then minus 7 which is equals to minus 3 b
this implies that over minus 3 over minus 3 b which is equals to 7 over 3 7 over 3 7 over 3 ይችኛው ሜተድ እዚህ ጋር ኤ ቫልዩ ቢን 0 የሚያመጣና ኤን 0 የሚያመጣ ብለን እንሰራለን። ሾርት ከት ነው። አሊያ ግን ምን ማድረግ እንችላለን? በሌላ መንገድ ይሄን ኤክስፕሬሽን በያባስተን ተንተን ኮኤፊሺየንቶችን ማለት ኤክስ ቫሪያብል እና ኮንስታንት ሰብስበን ከዚህ ጋር ከ2 ኤክስ ማይነስ 3 ጋር እኩል ማድረግ እንችላለን። እንየው ዲቴል። ኦኬ አሁን የት ነው የምመለሰው? ልክ በዚህ አሰራር ሰርተናል። which one is the best የሚለውን እናንተ ምረጡ። 2x minus 3 which is equals to a into x plus 2 plus b into x minus 1 ወደሚለው እንመለስ። በዲቴል ኤክስፕላኔሽን እንየው። then 2x minus 3 is equals to a into x plus 2 plus b into x minus 1 በሚለው እንምጣ። ይሄ ማለት ምን ማለት ነው? 2x minus 3 which is equals to a into x plus 2 ማለት ax plus 2a ይሆናል ሲተነተን plus b times x minus 1 ማለት bx minus b ማለት ነው። ስለዚህ ምን ላድርግ x ያለበት ልሰብስብ፣ ምክንያቱም ላይክ ተርም ኮሌክት ማድረግ ስላለብን ax plus bx plus 2a minus b። ስለዚህ እነዚህ ምንድን ናቸው? ላይክ ተርም ናቸው። a plus b times x plus 2a minus b። ስለዚህ a plus b ከማን ጋር እኩል ነው? የx ኮኤፊሺየንት a plus b ነው። እዚህ ጋር የx ኮኤፊሺየንት ከማን ጋር እኩል ነው? ከ2 ጋር 2a minus b ከኔጌቲቭ 3 ጋር እኩል ነው ማለት ነው። ዜን እዚህ ከደረስን በኋላ ዜን a plus b እኩል ይሆናል a plus b ያልኩት ለምንድን ነው? የኤክስ ኮኤፊሺየንት a plus b አምጥቻለሁ። ላይክ ተርም ሰበስብ የኤክስ ኮኤፊሺየንት ሲገባ ነው 2 ነው። 2 ለዋለሁ ይሄን ኢኩዌሽን ነምበር 1 አልኩት። ዜን አፍተር ወደ ቫሪያብሉ ልምጣ። 2a minus b which is equals to minus 3 2a minus b ማለት ኮንስታንት ተርም ነው። ከማን ጋር እኩል ነው? እዚህ ጋር ኮንስታንት ማለት ኔጌቲቭ 3 ነው። ይሄን ኢኩዌሽን ነምበር 2 አልኩት። ስለዚህ እዚህ ጋር ምን መንገድ ልጠቀም? ኤሊሚኔሽን ልጠቀም፣ ኤሊሚኔሽን ሜተድ። ስለዚህ b ኔጌቲቭ b ይለኛል። ሁለት ኦፖዚት ቁጥሮች አሉ። ኦፖዚት ቁጥሮች ከሆኑ በቀላሉ ለመደመር እንዲመችል በኤሊሚኔሽን መንገድ ፕላስ ልበለው። ፕላስ ዜን 2a plus a plus b የላይኛው minus b which is equals to 2 plus negative 3 2 plus negative 3 then 3a a 0 ይመጣል which is equals to minus 1 which is equals to this implies that over 3 a which is equals to negative 1 over 3 ኔጌቲቭ 1 over 3። ስለዚህ ከዛኛው ጋር እኩል ይመጣል አይመጣም የሚለው ቼክ አድርጉ። ምን መጥቶልናል? በቅድሙ አሰራር ይሄ ኔጌቲቭ 1/3 መጥቷል። ስለዚህ ይሄን 1/3 ካመጣ ከነዚህ ከሁለቱ ኢኩዌሽኖች አንዱ ልጠቀም። a plus b ከማን ጋር እኩል ነው ብያለሁ?
ከሁለቱ ጋር በት a which is equals to negative 1 over 3. We substitute the value of a in the equation. A means 1 over 3, negative 1 over 3 plus b which is equals to 2. Then b which is equals to 2 plus 1 over 3. 2 plus 1 over 3 which negative 1 over 3 ወደዛ ወስደት ፕላስ ትላለች። then u which is equals to over 1 3 divided by 1 3 times 2 6 plus 3 divided by 3 1 times 1 simplify that u which is equals to 7 over 3. b ከማን ጋር እኩል ይሆናል? ከ7 over 3 ጋር 7 over 3 ኦኬ። እዚህ ጋር ስንት መጥቶልን ነበር? በዛኛው ሜተድ 7 over 3 መጥቶልን ነበር። ስለዚህ አሰራሩ ትክክል ነው። ብቻ ግን የትኛው ይቀላል ነው፣ የትኛው አቋራጭ መንገድ ነው ነው። ዜን አሁን a እኩል ይሆናል ኔጌቲቭ 1/3 b እኩል ይሆናል 7/3 አግኝተናል። ስለዚህ 2x - 3 whole over x - 1 times x - 2 እኩል ይሆናል a over x - 1 plus b over x plus 2 ብለናል። x plus 2 ብለናል። ስለዚህ ይሄን 2x - 3 over x - 1 x plus 2 ይሄ ቫልዩ ስንት ነው? ኔጌቲቭ 1/3 ኔጌቲቭ 1/3 3 into ልበላ x - 1 plus b 7 over 3 into x plus 2 እቺ 7 over 3 ነበረችው ከታች ታባዛለች። ኔጌቲቭ 1/3 ነበረችው ከታች ታባዛለች። እኩል ይሆናል እሺ እኩል ይሆናል አሁን ኔጌቲቭ 1/3 into x minus 1 plus 7 over 3x plus 3 into x plus 1 3x plus 6 ማለት ነው። ዜን እዚህ ደረስን። ምርጫ ላይ ይሄን ነገር ስንፈልግ በዚህ ኤክስፕሬሽን አናገኝም። ስለዚህ ምን መሄድ አለብን? ኤክስትራ የሆነ ስቴፕ መሄድ አለብን። ዜን ኔጌቲቭ 1 ኦቨር እዚህ ጋር ማይነስ አላውጣት ማይነስ 3 ኢንቱ 1 minus x plus 7 over 2 3x plus 6. Then this negative 1 cancel out by negative 1 which is equals to 1 over 3 minus x በ3 አባዛ ደመር 7 over 3x plus 6 ምርጫ ላይ እንደዚህ ምን ነገር ፈልጋለሁ። ኦኬ sorry when 3 into 1 minus x means 3 into 1 minus 3x 1 minus x means 3 times 1 3 minus
3x minus 3x. Then final answer is 1 over 3 minus 3x plus 7 over 3x plus 6. Okay. Then the answer is this one, A. 1 over 3 minus 3x plus 7 over 3x plus 6.